ሰላም ብለናል። እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን። ዛሬ ለምሳ የሰራሁት ምግብ ማለት ነው ነጭ ሩዝ ነው። እንደዛ አድርጌ ዶሮ ስጋ የዶሮ ስጋ ድንች ጠባብሼ ማለት ነው። ኩኪንግ ክሬም አድርጌበታለሁኝ። እንደዛ አድርጌ ፍሮን አስገባሁት። እንደዚህ ቆንጆ ሆኖ ወጥተዋል ማለት ነው። ያምራል። በነጭ ሩዝ በቂጣ መብላት ትችላላችሁ። በነጭ ሩዝ መብላት ትችላላችሁ። እጅግ በጣም ነው የሚጣፍጠው። ያምራል። ለመሳቢሉ ማለት ነው። ያው እንደነገርኳችሁ ሙቀቱ እናንተ ሳውዲ አረቢያ ሙቀቱ ሳውዲ አረቢያ ከባድ ነው፣ አልተዘለቀም እና ቆንጆዬ የሚጣፍጥ ከነጭ ሩዝ ጋር የሚበላ የምግብ አሰራር ነው ዛሬ ያሳየኋችሁ። ድንቹን ላለጣችሁ መጀመሪያ ተጣብሳላችሁ። ከዛ የዶሮ ስጋችሁን ደግሞ ቆንጆ ያርጋችሁ አጥባችሁ ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት አድርጎ አቆላልቶ ማለት ነው መቀላቀል። ኩኪንግ ክሬም፣ ድንች፣ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም፣ ፍልፍል ሮሚ አርጌበታለሁ ማለት ነው። በጣም ነው የሚጣፍጠው። ጫው አለው፣ ቅመም አለው። በጣም እጅግ በጣም የሚጣፍጥ እጅ የሚያስቆረጥም ምግብ ነው። ዩቱብዬም ሸራ አድርግልኝ፣ ያያችሁትም ሸራ አድርጉት። በጣም ነው የሚያምረው። ሰዓት ቀንሶብኛል። አበረታቱኝ። ተጎን የሆኑ ገዴፍዴፍ አድርጉኝ። የ3 አመት ቻናል ነው። ቻናሉ ያሳዝናል። ብዙ ተለፍቶበታል። እኔ ብቻ ሳልሆን ብዙ ጓደኞችም አብረው ለፍተውበታል። ስለዚህ እስቲ አበረታቱኝ፣ ኮራ ኮራ እያላችሁ ማለት ነው። ምናልባሽ እንትን ነው ግን ሰው ታላገዘኝ ሰዓቱ ሊሞላልኝ አልቻለም ማለት ነው። ጭራሽ ጠብ የማይልም እገዛ አስፈልጎታል። ደግሜ ግን አልከፍልም ማለት ነው። ፊት ከፍዬ ነበር ያስሞላሁት። አሁን ግን አልከፍልም። ምክንያቱም እይታ ስለሌለው እና የሰው ፎቶ ጭኝ የመሰለኝ እንደዛም ተደራርቦ ነው ላችኋለሁኝ። ለማንኛውም ይሄን ይመስላል የዛሬ ምግብ አሰራራችን። ከተመቻችሁ ላይክ አድርጉ፣ ሸር አድርጉ ማለት ነው። ነጭ ሩዝ አያምርም? ያምራል አይደል? ንፍሮ፣ የሀገራችን ንፍሮአችሁን እየቃማችሁ ስደት እንዴት አድርጓችኋል? ስደት እንዴት አድርጓችኋል? ምን እያስመሰላችሁ ነው? ከስደት ጋር እንዴት ነው? እንዴት እየሄዳችሁ ነው? እየተስማማችሁ ነው ወላ እየተጣላችሁ ከስደቱ ጋር ማለት ነው? ከሰዎቹ ጋር ሳይሆን አንዳንድ ልጆች አሉ። ቆይማ ቪዲዮ ሰራባቸዋለሁ። ትሪ ሙሉ ሩዝ አርበው ሲበሉ ቪዲዮ የሚቀርጡለት ቲክቶክ ብለው ማለት ነው። እኛ ያንን እኔ በቃኛ